ያሁን በትግራይ ውስጥ የተፈጠረው ረሃብ ኢን አ ዌይ የህወሓታዊ አስተሳሰብ ግልጽ የሆነ አሰቃቂ መልኩ ነው። በቃ ይሄ ነው የህወሓት አስተሳሰብ አሰራር አካሄድ ሪዮተሪክ የሚወስደው መጨረሻ ላይ እንዲህ ይላል። ለማንኛውም ሰው ለተባለ ፍጡር የማይገባ ሰቆቃ ነው። በቃ ይሄ ነው ቲንኪንጉ፣ ይሄ ነው የምለው። ቲንኪንጉ በህይወት ሲገለጽ፣ በተግባር ሲገለጽ፣ በሰው ህይወት ሲገለጽ ይሄ ነው። የህወሓት አስተሳሰብ ሲኖር መፈናቀል ነው፣ ሲኖር መራብ ነው፣ ሲኖር መፈጀት ነው። አይከላከልም፣ ከረሃብ አያስጥልህም። አሁን እኮ እያደረጉ ያሉ ሊትራሊ እንደ ማገዶ የትግራይን ህዝብ እያነደዱ እኮ ነው እየኖሩ ያሉት። በነገራችን ላይ የትግራይን ህዝብ በቃ በቆሙ እያነደዱ እኮ ነው እየሞቁ ያሉ። የት ጋ ነው ገደቡ? የት ጋ ነው ሊሚቱ? ምን ሲያደርጉ ነው ይበቃል የሚባለው የሚለው እኔ አይገባኝም። እና ይሄ የህወሓታዊ አስተሳሰብ ተጨባጭ መልክ ነው የምለው።